ጤና ይስጥልን ተመልካቾቻችን፣ ከጄኔሬሽን ሚዲያ የሰዓቱን ዜና ይዘንላችሁ ቀርበናል። የጄኔሬሽን ሚዲያን ሰብስክራይብ፣ ላይክ እና ሼር በማድረግ ከእርሱ የሚጠበቀውን ኃላፊነት እየተወጡ አገልግሎቱን ያበረታቱ። ጤና ይስጥልን። አከራካሪ ቦታዎች ከትግራይ ክልል ውጭ ሆነው ለብቻቸው በቀጥታ ለሕዝብ ተወካዮች ምክር ቤት ምርጫ እንዲደረግ ተወሰነ። የፌዴሬሽን ምክር ቤት በአማራና ትግራይ ክልሎች መካከል ይገባኛል ጥያቄ የሚነሳባቸው 5 የምርጫ ክልሎች ላይ ውሳኔ ማሳለፉ የኢትዮጵያ ብሔራዊ ምርጫ ቦርድ አሳውቋል። ምርጫ ቦርድ በ7ኛው ጠቅላላ ምርጫ የጊዜ ሰሌዳ ላይ ጥር 22 ቀን 2018 ዓ.ም የመራጮች ምዝገባ ለማካሄድ ከትግራይ ክልል ውጭ ሆነው ለብቻቸው ለሕዝብ ተወካዮች ምክር ቤት ምርጫ እንዲደረግ መወሰኑን ቦርዱ ገልጿል። በእነዚህ ቦታዎች የተነሳው የይገባኛል ውዝግብ በሕገ መንግስታዊ ውሳኔ ሊፈታ አመቺ ጊዜ ተመርጦ ወደፊት እንዲካሄድ መወሰኑን ምክር ቤቱ እንዳሳወቀው ቦርዱ ዛሬ ያጋራው ደብዳቤ ይገልጻል። የኢትዮጵያ ምርጫ ቦርድ በበኩሉም ይህንን የፌዴሬሽን ምክር ቤቱን ውሳኔ ተፈጻሚ ለማድረግ ዝግጅት እያደረገ መሆኑን በዚሁ ደብዳቤ በይፋ አሳውቋል። ይህ በእንዲህ እንዳለ የትግራይ ውክልና የሌለበት የኢትዮጵያ ፌዴሬሽን ምክር ቤት ያስተላለፈው ውሳኔ ተቀባይነት የለውም ሲል ጊዜያዊ አስተዳደሩ ገልጿል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጽሕፈት ቤት የኢትዮጵያ ብሔራዊ ምርጫ ቦርድ የኢትዮጵያ ፌዴሬሽን ምክር ቤት ጠቅሶ ላወጣው መግለጫ አስቸኳይ የተቃውሞ ምላሽ ሰጥቷል። ቦርዱ በትግራይና በአማራ ክልል መንግስታት መካከል አከራካሪ ናቸው ብሎ በጠቀሳቸው ቦታዎች ዘንድ የሚካሄደው ምርጫ ለብቻቸው በቀጥታም ለሕዝብ ተወካዮች ምክር ቤት ምርጫ እንዲደረግ የፌዴሬሽን ምክር ቤት መወሰኑን ያትታል። ቦርዱ የፌዴሬሽን ምክር ቤት ውሳኔን በማክበር አከራካሪ ተብለው በተቀመጡ የምርጫ ክልሎች ሕግና ስርዓት ጠብቆ እንደሚካሄድ ይፋ ባደረገው ደብዳቤ አስታውቋል። የትግራይ ጊዜያዊ አስተዳደር በሰጠው ተቃውሞ ምላሽ የትግራይ ውክልና የሌለበት የኢትዮጵያ ፌዴሬሽን ምክር ቤት ያስተላለፈው ውሳኔ ተቀባይነት የለውም ብሏል። ምክር ቤቱ ውሳኔውን የሚያስከትለው አደገኛ መዘዝ ግምት ውስጥ በማስገባት በአስቸኳይ ማረም አለበት ሲል አስጠንቅቋል። አካሄዱ የኢፌዴሪ ሕገ መንግስትና የፕሪቶሪያ የሰላም ስምምነት የሚጥስ አደገኛ ውሳኔ ሲል ተቃውሞታል። የፌዴሬሽን ምክር ቤት ደብዳቤና እሱን ተከትሎ የወጣው የምርጫ ቦርድ ውሳኔ በአስቸኳይ ካልተቀለበሰ በሀገራዊ ምርጫው ላይ እንደማይሳተፍ አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ ከፌዴሬሽን ምክር ቤት ደረሰኝ ያለውን ደብዳቤ መሰረት በማድረግ በአማራና በትግራይ ክልሎች መካከል አወዛጋቢ በተባሉ አካባቢዎች በሚገኙ የምርጫ ክልሎች ላይ ያስተላለፈው ውሳኔ የሀገሪቱን ሕገ መንግስታዊ ስርዓት መሰረት የሚንድ ተቋማዊ ነጻነትን የሚደፈጥጥ በደፈናው ሕገ መንግስታዊ ስርዓት አልበኝነትን የሚያውጅ ነው ሲል ዲሞክራሲያዊ ስምረት ፓርቲ ተቃውሞታል። ፓርቲው በኢፌዴሪ ሕገ መንግስት አንቀጽ 62 ስር ለፌዴሬሽን ምክር ቤት የሰጡት ስልጣንና ተግባራት የሕገ መንግስት ትርጉምና የክልሎች ወሰን ክርክርን ከመፍታት አይዘሉም ብሏል። ምክር ቤቱ የምርጫ ክልሎችን የማዋቀርም ሆነ ክልሎችን ከነባር አስተዳደራዊ መዋቅራቸው ውጭ በፌዴራል መንግስት ስር እንዲሆኑ የመወሰን ምንም አይነት ሕገ መንግስታዊ ውክልና የለውም ሲል አክሏል። ይህ ውሳኔ ምክር ቤቱ ራሱን ከሕግ በላይ አድርጎ መሾሙንና የፌዴራል ስርዓቱ በጠራራ ፀሐይ እየተገዘገዘ መሆኑን ያሳያል ብሏል። ማንኛውም የክልል ወሰን ክርክር መፍትሄ ሊያገኝ የሚገባው በሕገ መንግስቱ አንቀጽ 48 በተደነገገው መሰረት ብቻ ነው። ይህ ሕጋዊ ሂደት ሳይጠናቀቅና በህዝበ ውሳኔ ይፋዊ ለውጥ ሳይደረግ ምርጫው በፌዴራል መንግስት ይፈጸም የሚለው ትዕዛዝ የክልል አስተዳደርን በጉልበት የመንጠቅ ሙከራ እንደሆነም አብራርቷል። ብሔራዊ ምርጫ ቦርድ በአንቀጽ 102 መሰረት ተጠሪነቱ ለህዝብ ተወካዮች ምክር ቤት የሆነና ከማንኛውም ተጽዕኖ ነፃ መሆን ያለበት ተቋም እንደሆነ ስምረት ፓርቲ ገልጿል። የፌዴሬሽን ምክር ቤት በፖለቲካዊ ፍላጎት ተገፋፍቶ በቦርዱ የሥራ መመሪያና አደረጃጀት ላይ ጣልቃ በመግባቱ ተቋሙን የፖለቲካ መጠቀሚያ ከማድረጉም በላይ የምርጫውን ተአማኒነት ከወዲሁ አጠያቂ እንዳደረገው አመላክቷል። ፓርቲው ይህ የፌዴሬሽን ምክር ቤት ውሳኔ ተብየም ሆነ እሱን ተከትሎ የመጣው የምርጫ ቦርድ ድርጊት ግልጽ የስልጣን አላግባብ መጠቀም ማረጋገጫና በሕግ ፊት ውድቅና የማይጸና ኑል ኤንድ ቮይድ ነው ብሏል። ይህ ህገወጥ ድርጊት በጽኑ እንደሚኮንን ማክሏል። የፌዴሬሽን ምክር ቤት የጀመረውን ህግ አልባ ዳንኪራ በአስቸኳይ እንዲያቆምና ለህገ መንግስቱ የበላይነት እንዲገዛ አሳስቧል። በዚህ ህግ አልባ የፖለቲካ ትዕይንት የሚፈታም አንድም ችግር እንደሌለ ገነዘባለሁ ያለው ስምረት ፓርቲ የማስተካከያ እርምጃ እስካልተወሰደ ድረስ
በምርጫም ሆነ በመሰል ህገወጥ ድርጊቶች ላይ የማይሳተፍ መሆኑን ለመላው የትግራይ ህዝብ አሳውቋል። የህዝብን ሉዓላዊነትና ህገ መንግስታዊ ስርዓቱን ለማስጠበቅ ድርጅቶቻችን አስፈላጊውን ህጋዊና ፖለቲካዊ ትግል ለማድረግ የማይነጥፍ ቁርጠኝነት ያለው መሆኑን በድጋሚ እናረጋግጣለን ብሏል። የአፍሪካ ቀንድ አማካሪ ሚኒስቴር አቶ ጌታቸው ረዳም ቦርዱ የዚህኛው ደብዳቤና ደብዳቤው መነሻ አደረኩት የሚለው የፌዴሬሽን ምክር ቤት አፈ ጉባኤ ደብዳቤ የሀገራችንን ሰላም የበለጠ ከማወክ ውጭ ሌላ ትርጉም አላቸው ብዬ አላምንም ብለዋል። የቀድሞ ፌዴሬሽን ምክር ቤት አፈ ጉባኤና የአሁኑ የስምረት ፓርቲ መስራችና አመራር አባል ወይዘሮ ኬሪያ ኢብራሂም የሚገኙባቸው የተለያዩ በትግራይ የሚንቀሳቀሱ ፖለቲካ ፓርቲዎች ሊቀመናብር፣ ጋዜጠኞች፣ የማህበረሰብ አንቂዎች፣ በአገር ውስጥና በውጭም የሚገኙ የትግራይ ተወላጆች ተቃውሟቸውን በመግለጽ ላይ ይገኛሉ። ይህንን ተከትሎ የምስራቅ አፍሪካ አማካሪ በሆኑት በጌታቸው ረዳ የተመሰረተው ስምረት ፓርቲ በመጪው ምርጫ እንደማይሳተፍ አስታውቋል። ፓርቲው ባወጣው መግለጫ የፌዴሬሽን ምክር ቤት ለምርጫ ቦርድ በጻፈው ደብዳቤ 5 የምርጫ ክልሎች በቀጥታ ለምክር ቤቱ ተጠሪ እንዲሆኑ መወሰኑን ተቃውሟል። ፓርቲው በመግለጫው ላይ የተወሰኑ ቅድመ ሁኔታዎች ካልተፈጸሙ በምርጫው እንደማይወዳደር የገለጸ ሲሆን ዋና ዋና ጥያቄዎቹም የፌዴሬሽን ምክር ቤት ያስተላለፈውን ውሳኔ እንዲያነሳ፣ ለህገ መንግስታዊ ስርዓቱ ተገዢ እንዲሆንና የክልል ወሰን ክርክሮች በህገ መንግስቱ አንቀጽ 48 መሰረት ብቻ መፍትሄ እንዲያገኙ የሚሉ ናቸው። እነዚህ ቅድመ ሁኔታዎች ካልተሟሉ ከምርጫም ሆነ ከማንኛውም ተያያዥ ሂደቶች ራሱን እንደሚያገል ፓርቲው አረጋግጧል። ይህን የፓርቲውን መግለጫ ተከትሎ የአማራ ብሔራዊ ንቅናቄ አብን ሊቀመንበርና የኢኖቬሽንና ቴክኖሎጂ ሚኒስቴር ዶክተር በለጠ ሞላ በይፋዊ ገጻቸው ምላሽ ሰጥተዋል። ዶክተር በለጠ ከፕሪቶሪያው ስምምነት ያፈነገጠ ህጋዊ የፖለቲካ ድርጅቶች ህግ እንዲያከብሩ እናሳስባለን ያሉ ሲሆን የምርጫ ቀጠናዎች በተመለከተ መንግስት ያስተላለፈው ውሳኔ ህጋዊና የፕሪቶሪያውን ስምምነት ያከበረ መሆኑን ገልጿል። ምርጫ ቦርድ የፌዴሬሽን ምክር ቤት አፈ ጉባኤን ደብዳቤ መነሻ በማድረግ 5 አከራካሪ የምርጫ ክልሎች ሁመራ፣ አዲመረጽ፣ ኮረማፍላ፣ ጠለምትና ራያ አላማጣ ከትግራይ ክልል ውጭ ሆኖ በቀጥታ ለህዝብ ተወካዮች ምክር ቤት ብቻ ምርጫ እንዲካሄዱ መወሰኑ ይታወቃል። አቶ ጌታቸው ረዳ ይህንን የምርጫ ቦርድ ደብዳቤም ሆነ መነሻ የሆነውን የፌዴሬሽን ምክር ቤት አፈ ጉባኤ ውሳኔ በጽኑ ተቃውመዋል። ውሳኔዎቹ የሀገሪቱን ሰላም ይበልጥ ከማወክና ከማናጋት ውጪ ሌላ ፋይዳ ወይም ትርጉም ይኖራቸዋል ብለው እንደማያምኑ የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት በጽሁፋቸው አስፍረዋል። ተመልካቾቻችን ከጄኔሬሽን ሚዲያ ለሰዓቱ የነበሩን ዜናዎች እነዚህን ይመስሉ ነበር። የጄኔሬሽን ሚዲያ ወቅታዊ ታማኝ መረጃዎች እንዲደርሱ ሰብስክራይብ፣ ላይክ እና ሼር በማድረግ ከርሶ የሚጠበቀውን ኃላፊነት እየተወጡ አገልግሎቱን ያበረታቱ። ጤና ይስጥልን።